ይህ መጽሐፍ ለሁላችሁም ያስፈልጋችኋል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ተወዳጆች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህ ሰዋስው ሚዲያ የዩቲዩብ ቻናላችን ነው። እኔ ዲያቆን ዘሰዋስው ነኝ። በዚህ ዩቲዩብ ቻናላችን ላይ መንፈሳዊ ህይወታችንን የሚያሳድጉ መንፈሳዊ ትምህርቶችን የምናገኝበት የዩቲዩብ ቻናላችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ በርካታ መንፈሳዊ ትምህርቶችን መንፈሳዊ ህይወታችንን የሚያሳድጉ መንፈሳዊ ህይወታችንን የሚቀርጹ ትምህርቶችን የምታገኙበት የዩቲዩብ ቻናላችን ነው። ይህ መጽሐፍ ለሁላችሁ ያስፈልጋችኋል። እንደሚታወቀው እንግዲህ በዚህ ዩቲዩብ ቻናላችን ላይ ስለ መዝሙረ ዳዊት በርካታ ትምህርቶችን እግዚአብሔር ሲያስተምረን ቆይቷልና አሁን ደግሞ እግዚአብሔር ረድቶኝ የእናንተ ጸሎትም አግዞኝ አንድ ነገር አዘጋጅቻለሁ፣ ለሁላችንም የሚጠቅም ማለት ነው። ከዚህ በፊት የመዝሙረ ዳዊት ትምህርትን በማስተምርበት ሰዓት በፒዲኤፍ አዘጋጅልኝ እያላችሁን ነበርና 150ውን በፒዲኤፍ ከማዘጋጀው ይልቅ ለብዙ ሰው ይደርሳል ብዬ ስላሰብኩ ሙሉ 150ውንም ከብራና ካገኘኋቸው ከአባቶቻችን በቃል ከሚነገሩ ነገሮች ተነስቼ አንድ መጽሐፍ ለማድረግ አስብ ነበርና ጊዜው እስኪደርስ ብቻ ነበረ የምጠብቀው። ማለትም ለብዙ ጊዜ ይዤው ጠብቄው ነበርና እየጻፍኩት ነበረ። እያንዳንዱን የመጽሐፍ የመዝሙረ ዳዊት ክፍል ጥቅምና አገልግሎቱን ለምን እንደሚያገለግለን የመዝሙረ ዳዊቱን 150ውን መዝሙረ ዳዊት ማለት ነው መጽሐፍ አድርጌ ጽፌዋለሁ። ነገር ግን መጽሐፉን ሁላችንም በቀላሉ አክሰስ እንድናረገው እንድናገኘው በሚመች መንገድ እንጂ በሃርድ ኮፒ እስካሁን አላሳተምኩትምና ለሁላችንም በሚመች መንገድ ግን አስተካክየዋለሁ። ስለዚህ የአንደኛ የቡና.com ላይ ገብታችሁ በማስቀምጥላችሁ ዲስክሪፕሽን ላይ በማስቀምጣችሁ ሊንክ ወይንም ደግሞ እዚህ ጋር ስክሪኑ ላይ እንደምታዩት ሊንክ ገብታችሁ ማግኘት ትችላላችሁ። እንዲሁም ደግሞ በቴሌግራም እና በዋትስአፕ @ዘሰዋስው ብላችሁ መጽሐፉን አክሰስ ማድረግ ትችላላችሁ ማለት ነው። በውጭ የምትገኙትና ወንድሞቻችን በተለይ ምናልባት እናንተ አክሰስ ማድረግ ማትችሉ ከሆነ በዋትስአፕ እና በቴሌግራም አክሰስ ብታረጉኝ መጽሐፉን ማግኘት ትችላላችሁ ማለት ነው። ይህን መጽሐፍ እንግዲህ ለበርካታ ጊዜ የሰዎችን ጥያቄ ካለመመለስ በጣም ብዙ ጊዜ ወስጄ ነው መጽሐፉን የጻፍኩት። በቃል ከሚነገሩ ከተለያዩ መጽሐፍ ያገኘሁትን ከአባቶች ያገኘሁትን እያንዳንዱ ነገር ጥቅሙን በመጽሐፍ ብናሰፍረውና በመጽሐፍ ቢገኝ ብዙ ሰዎች ይጠቀሙበታል ብዬ አስቤ ነው ያንን ያዘጋጀሁትና መዝሙረ ዳዊት እንግዲህ ከጀመርን ኦልሞስት እንግዲህ ወደ 1 ዓመት አካባቢ ሊሆነን ትንሽ ጊዜ ነው የሚቀረን። ወደ 10 ወራት ምናምን አስቆጥረናል ይመስለኛልና በዚህ 10 ወራት ውስጥ በጣም በርካታ ብዙ ሰዎች መዝሙረ ዳዊት መጸለይ ጀምረዋል። እግዚአብሔር ስሙ የተመሰገነ ይሁን። አምላከ ቅዱስ ዳዊት ከሁላችንም ጋር ሆኖ የቅዱስ ዳዊት ምልጃና ጸሎቱ ሳይለየን ብዙ በረከቶችን አግኝተናል በመዝሙረ ዳዊትና መዝሙረ ዳዊት በየዕለቱ የሚጸለይ የጸሎት ክፍል አለው ከዚህ በፊት እንደተናገርኩትና ይህን የጸሎት ክፍል ደግሞ እያንዳንዳችን በቤታችን ሆነን በቤተ ክርስቲያን በመገኘት እየጸለይን ብዙ በረከቶችን እያገኘንበት እንገኛለን። ከቅዱስ ዳዊት ረድኤት በረከት እየተሳተፈን እግዚአብሔርን እያመሰገንበት እንገኛለንና መዝሙረ ዳዊት የሚጸለይ እንግዲህ በልብ ውስጥ ሥላሴ ይሳላሉ ብያችኋለሁና ከዚህ በፊት ቅዱስ ዳዊት ልበ አምላክ ተብሏል። የሥላሴ ልብ ነው የምታገኙት ብያችሁ ነበርና እያንዳንዱ የራሱ የሆነ መንፈሳዊ ጥቅም አለው። እያንዳንዱ መዝሙር አንዱ መዝሙር መንፈሳዊ ትርጓሜው እንኳን ብንመለከት በጣም ጥልቅ የሆነ ብዙ ዓመታትን ሊወስድ የሚችል በርካታ ትምህርቶች የምናገኝበት ነው። እያንዳንዱ አንዱ የመዝሙር ክፍል ብቻ ሳይሆን አንዱ የመዝሙር ስንኝ ራሱ በጣም አንዱ ወርድ ብዙ ነገሮችን ሊያናግር የሚችል ብዙ ሚስጥራቶችን የያዘ ነው መዝሙረ ዳዊትና ከነዚህ መንፈሳዊ ጥቅም በዘለለ ደግሞ ስጋዊ ጥቅሞችም አሉት። እንግዲህ ክርስቲያኖች በብዙ መንገድ ብዙ ችግሮች ሊደርሱብን ይችላል፣ ብዙ መከራዎችን ሊመጣብን ይችላልና እነዛን ችግሮች የምንፈታበት መንገድ ግን እግዚአብሔራዊ በሆነ ወይንም ደግሞ መንፈሳዊ በሆነ መንገድ መሆን አለበት ብዬ አምናለሁ በግሌ። ምናልባት ስጋዊ ችግሮች ሊኖሩ ይችላሉ። በስጋዊ ችግሮችን ለምሳሌ አንድ ሰው በሽታ ቢገጥመው ሆስፒታል ነው ሊሄድ የሚችለው። በሆስፒታሉም መድኃኒት አድሮ የሚፈውስ ግን እግዚአብሔር ነው፣ ፈዋሽ እግዚአብሔር ስለሆነ እና በመዝሙረ ዳዊቱ አድሮ የሚፈውሰን እግዚአብሔር ነው እንጂ ምንም መዝሙረ ዳዊቱ አይደለም። ስለዚህ ፈዋሹ እግዚአብሔር ነውና ለሚገጥሙን እያንዳንዱ ችግሮች አንዳንዱ መዝሙር ብዙ ችግሮችን መፍታት የሚችል ነውና ምናልባት በቤታችን ቢኖር ይሄንን አክሰስ ማድረግ ብንችል ብዙ ሰዎች ይጠቀሙበታል፣ ካለባቸው ደዌ ይፈወሱበታል፣ ካለባቸው መንፈሳዊ ችግር የበለጠ ይጠቀሙበታል ብዬ ስላሰብኩ በዛ መንገድ አዘጋጅቼዋለሁ። እንደሚታወቀው እንግዲህ መዝሙረ ዳዊት ከዚህ በፊት እንደነገርኳችሁ በየዕለቱ እንዲሁም በመዓልትና በሌሊት የሚጸለይ የመዝሙረ ዳዊት ክፍል አለ።
በሌሊትም በቀንም የሚጸለይ የዕለት መዝሙረ ዳዊት አለ። ከዛ በዘለለ ግን ለሚገጥሙን ችግሮች ሌላ መፍትሄ ከመፈለግ እግዚአብሔርን ተንበርክከን ልንጠይቅባቸው የምንችሉ የመዝሙረ ዳዊት ክፍላትም አሉ። ስለዚህ እነዛን በአንድ አድርጌ እያንዳንዱን የመዝሙረ ዳዊት ክፍል ከ1 እስከ 150 ያለውን ማለት ነው የመዝሙረ ዳዊት ክፍል ጥቅሞች አዘጋጅቼላችኋለሁና እንግዲህ አምላከ ቅዱስ ዳዊት ረድቶኝ የቅዱስ ዳዊት ረድኤትና ምልጃ ጸሎቱ ሳይለየኝ ይሄ ሆኗል። ለዚህ እግዚአብሔር ስሙ የተመሰገነ ይሁን። አንደኛ እኔን ለማበረታታት፣ ሁለተኛ ደግሞ እናንተም ደግሞ ይህንን መጽሐፍ ገዝታችሁ ለመጠቀም በቀላሉ አክሰስ የምታደርጉበትን ቦታ ነው ያገኘሁት ብዬ አስባለሁ በጊዜው። ስለዚህ የቡና.ኮም ላይ ይህን የመዝሙረ ዳዊት ክፍል የ150ውን የመዝሙረ ዳዊት ጥቅም በእኔ ሊንክ ገብታችሁ ማግኘት ትችላላችሁ ማለት ነው። ሊንኩን አስቀምጥላችኋለሁ እዚህ ዲስክሪፕሽን ላይ እንዲሁም ስክሪን ላይ ማግኘት ትችላላችሁ ማለት ነው። ስለዚህ በቀላሉ አክሰስ በማድረግ በየቤታችሁ በቀላሉ ማግኘት ትችላላችሁና ብዙ ሰዎች እኛ መዝሙረ ዳዊት እንደዚህ ለማዳመጥ ጊዜ ስለሌለን ሙሉ አክሰሱን ብታስቀምጥልን እያሉ ነበረ። ይሄ ለኔ የመጀመሪያ መጽሐፌ ነው። በቃል የሚነገሩትን ከተለያዩ ምንጮች ያገኘኋትን አንድ ላይ አድርጌ ሰብስቤ አስቀምጫለሁ። ከልጅነቴ ጀምሮ ማውቃቸውን እያንዳንዱ ነገሮች ሌሎችንም ይጠቅማሉ ብዬ ስላሰብኩኝ ሙሉ የ150ውን መዝሙረ ዳዊት ጥቅም አዘጋጅቻለሁ ማለት ነው። እሱን አክሰስ ለማድረግ እንግዲህ በቴሌግራም @ዘሰዋስው፣ ሁለተኛ ደግሞ በዋትስአፕ @ዘሰዋስው ብላችሁ ወይም ደግሞ የቡና.ኮም ላይ በቀላሉ ማግኘት ትችላላችሁ ማለት ነው። ስጋዊ ነገሮቻችን ፈውስ፣ ለመንፈሳዊ ህይወታችን ደግሞ ማጠንከሪያ ስለሚሆን መዝሙረ ዳዊት በራሱ ለትምህርትም ለመንፈሳዊ እድገታችንም እንዲሁም ደግሞ ለፈውሳችንም የሚሆነን ጸሎት ክፍል ስለሆነ በዛ መንገድ 150ውን የመዝሙረ ዳዊት ክፍል አዘጋጅቼዋለሁና በቀላሉ አክሰስ እንድታረጉት እንግዲህ በእነዚህ አማራጮች ማግኘት ትችላላችሁ። በቴሌግራም በዋትስአፕ እንዲሁም ደግሞ የቡና.ኮም ላይ በቀላሉ ማግኘት ትችላላችሁ። ይህ የሚቆየው ለጾሙ ወይንም ደግሞ ለ16ቱ ቀናት 90% የሚሆን ቅናሽ አድርጌ አቅርቤዋለሁ። ከዚህ በኋላ ለሚኖረኝ የመጽሐፍ ጽህፈቶች ያግዘኛል ብዬ ስለማስብ እናንተም ሳፖርት ታደርጉኛላችሁ። እንዲሁም የሰዋስው ሚዲያ የዩቲዩብ ቻናል በውጭ የምትገኙ እህት ወንድሞቻችን ሜምበር በመሆን ቻናሉን ሳፖርት እንድታደርጉ በዚሁ አጋጣሚ ጠይቃለሁ። ከዚህ በኋላ ለሚኖረኝ መጽሐፍቶችም እኔን ሳፖርት ስለሚያደርግ መጽሐፉን ከምንጩ ከዋናው ምንጭ እንድትገዙ አሳስባለሁ ማለት ነው። ይህን ያደረገ እግዚአብሔር ስሙ የተመሰገነ ይሁን። እኔንም ደግሞ እናንተ ስላዳመጣችሁኝ፣ ስለሰጣችሁኝ መልካም አቀባበል፣ ስለሰጣችሁኝ መልካም ኮሜንት እግዚአብሔር አምላክ አብዝቶ ለእናንተ ይስጣችሁ። አምላከ ቅዱስ ዳዊት ስሙ የተመሰገነ ይሁን። እንግዲህ ይህ የሆነ በቅዱስ ዳዊት ረድኤትና ምልጃ ጸሎት ነውና ቅዱስ ዳዊት አባታችን ተመሰገነ ይሁን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እናንተንም በደንብ ማመስገን ፈልጋለሁ። እውነቱን ለመናገር እንግዲህ ወደ 60,000 ቤተሰብ ገብተናል። ይህ 60,000 ቤተሰብ ለኔ ዝም ብሎ ሳብስክራይበር ሳይሆን ነብስ ነውና አብረን ወደ እግዚአብሔር መንግስት የምንገባበትን መንገድ እግዚአብሔር እሱ ይፍቀድልን። ተያይዘን ወደ እግዚአብሔር መንግስት መግባት ነው ክርስትና ዋና ዓላማውና ለሱ ያደርሰን። መጽሐፉን በእነዚህ ባልኳችሁ ቦታዎች አክሰስ ማድረግ ትችላላችሁ። አቤቱ ቅዱስ እግዚአብሔር አምላካችን ሆይ በአንድ ልጅህ በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ይህን ቪዲዮ ለሌሎች ወንድሞቻችን ሼር እናድርግ። ይቆየን።